እንዴት አላችሁ? አዘርዬ ያየ እንዴት ተባር በኋላ ወስታችሁ አብዛኞቹ እንዴት ነበር? ደስ ይል ነበር። የስቅለት ዕለት ዓርብ ነበር። ሁላችንም ቤተክርስቲያን ነው አብዛኞቻችን ያው ስራ ምናምንም ስለሌለ በደንብ የምናውቀው እንደውም እኛ ሴቶች የስቅለት ዕለት ነው። ከጠዋት ጀምረን እስከ ማታ ነው የምንሆነው እና ያው በትንሹም ቢሆን ስቅለቱን ከሱ ጋር ትንሽ ተካፍለናል። ከዛ ደግሞ ቀዳሚ ስዑር ክፍለት ነበር። ያው የኛ የሴቶች የስራ ቀናችን ማለት ነው። አንዳንድ በጣም ጎበዛሉ አንዳንድ እኛው እነሱ ባይጨምርም አሉ። እኔ አብዛኛውን ያሳለፍኩት ቤት ውስጥ ነው። ግን እየሰራ አይደለም እየጾመ ስራ እየሰራው ምናምን እሰራለሁ። ግን ያው የምስከማቱ አዳር ሰዓት እስከሚደርስ ድረስ ከቤት አወጣሁኝ። ቤት ውስጥ ነበረ። አንዳንድ ሰዎች ነበሩ። ያው እንደሚታወቀው ሁሉም ጋር ያለ ስሜት ስለሆነ አፍተር ግን መጨረሻ ላይ ማታ ላይ አዳር ምናምን ነገር በጣም ደስ ይል ነበር። ግን በአሁኑ የሆነ ድባቡ ራሱ የመጣው ወደ አዳሩ ጋር ምናምን ነው እንጂ ትንሽ በጣም ፈጥሯል። ሰው ነው በጣም ስለፈጠረ እስከሚመስለን ድረስ ማለት እስካልመሰለኝ ድረስ ነው የሆነ ቀኑ በቃ ከዘውረደ ጀምሮ እስከ ትንሣኤ ድረስ ያሉት ቀናቶች በጣም ፈጥነው ነበርና የሆነ አልፎብን ሳልጠቀመው የተዘለለ ነገር ነው የመሰለኝ እና የትንሣኤ ዕለት በቃ አሁንም በቃ ሰኞ ምናምን ማክሰኞ ዳግማ ትንሣኤ ላይ ደርሰናል እና ቀኑ በጣም እየሄደ ሲሆን እኛ ደግሞ የሆነ ሰዓት ላይ በቃ በደንብ እየተጠቀምንበት ምናምን ሲሆን ደግሞ በጣም ነው ደስ የሚለው እና የትንሣኤ ዕለት ከቀዳሚ ስዑር ጀምሮ በቃ ቄጤማችንን አስረን እኛ ቤት ውስጥ ጉድ ከዛ ደግሞ ማታ ሁሉም ሰው ነጠላውን ነጭ በነጭ አድርጎ ሲሄድ ግን እየቀናው ነበር በቃ የሆነ ሰዓት ላይ እያየሁት ምናምን እና እሑድ ዕለት በቃ ሌላ አለች ቤተክርስቲያን እንዴት ይሄዳለው አልኩም ብቻ አይዘር አልፎ ማለት ነው። ከመጀመሪያው ባይሆንም ቅዳሴ ሊጀምሩ ግን ስንል ደርሰናል። አንቀርም ብለን ሄደናል። ክርስቶስ ተንሳሙታን ሲሉ ማለት 6 ሰዓት አይደለም የሚሉት እንደዛ የመጀመሪያውን ክርስቶስ ተንሳሙታን ይላሉ። ግን አሁን የጾሙን ጨርሰን በዓሉን አክብረናል። ከክርስቶስ ትንሣኤ ጋር እንደኛም ከማውራት ካለ ከዛም በኋላ ትንሣኤው ላይ ደርሰናል። ግን አሁን ዛሬ በደንብ እናወራበት የሚታወቅ ጉዳይ ስለሆነ ከትንሣኤ በኋላ ያለው ህይወታችን ቢያንስ አሁን ላይ አንደኛው ሳምንት ሁለተኛው ሳምንት እያገባደድን ነው። ምን ይመስላል እንደው 55 ቀን ጾምን 55 ቀን በጣም መንፈሳዊ ሁኔታ ላይ የቆየን ሰዎች ማነሰ ሰዎች አለን እና ያ ነገራችን እንዴት ነው? በቃ የኛ ክርስትና እስከ ትንሣኤ ነው እንድጣል ማለት እንደው ከበዓሉ በኋላ ራሱ ሳይሆን ከዋዜማው ይጀምራል። እንደዚህ አይነት ክፍተቶቻችን ቅድም አዳር ቤተክርስቲያን ቅዳሴ የሚለው ነገር እንዳለ ሆኖ ደግሞ በዓለማዊ መንገድም ደግሞ ትንሣኤን ቀበላ የሚያደርግ ብዙ ሰው አለ፣ ኦርቶዶክሳዊ ሆኖ ማለት ነው። ስለዚህ ከዛ ይጀምራል። ከትንሣኤ በኋላ ያለው ህይወታችን ደግሞ ክርስቶስ ሲነሳ እኛን እንሞትበታለን የሆነ በተግባር ማለት ነው። ለምን መንፈሳዊ ልምምዶቻችን ለጾሙ የነበሩ የምጽዋቱን በለው የቤተክርስቲያን የመመላለሱን የጸሎት የማድረጉ እነዚህ ነገሮች ላይ ያለ ነገር ይቀንሳል። ለምን በዓል የሚሆን ድባብ ከምግብ ጋር ነው በጣም ብዙ ጊዜ የምናገናኘው። ከዛ ደግሞ ጾም የለም ሲባልም ደግሞ ራሳችን በምን መንገድ መምራት እንዳለብን ብዙ ጊዜ ስንፍና አለብን እና እሱ ነገር ላይ በደንብ ክፍተት ይታይብናል። በነገራችን ላይ እኔ ባንክ ከምስማሙ ቅድም ያለችው ነገር አለ ሚዲያዎች ላይ እየተለቀቀ ራሱ መጣ ትንሽ ይሻላል፣ ከሌላ ቀኑ ይሻላል፣ በዚህ ከድሮ ይሻላል አይደል? የተሻለ ይሻላል የመጣው እና አንተ ስትነሳ እኛ ሞትን የሚል አይነት በጣም ብዙ ሰዎች ሚዲያዎች ላይ እያንጸባረቁ ይገኛሉ እና አሪፍ ነው መንቃት ነው ነገርየውና ከመጠጥ ቤት ከመብል ቤት የተነሳ ምናምን ሳይሆን ከክርስቶስ ጋር መገናኘት እንዳለብን የተረዱ ይመስለኛል። ማለት ላይቀርቡ ይችላል ወደ ክቡር ስጋውና ወደ ቅዱስ ደሙ ግን መሆን እንደሌለበት ጭንቅላታቸው ትንሹ ዳኛ የሚባል ወይም ደግሞ ትንሹ አእምሯችን እዛ ቦታ ላይ መገኘት እንዳለብን አሳምኗቸው እና ይሻላል። የዚህኛው ዓመት በዚህኛው ዓመት አብሶ ትንሣኤ በጣም ነው የሚሻለው። በግቢ ደረጃ ትንሽ ህዝብ በዛ ምናምን ብሎ እኔ ይቻለው አዳሩ ላይ ስለነበርኩ ማለት ነው እና በእኛ ግቢ ብቻ አይመስለኝም ሌላም ግቢ ላይ እንደዛ ሆነ ልጅ ሲባል በቤተክርስቲያን እንዳልከው ነው። አሁን አብዛኞቻችን በፊት 2 ዓመት 3 ዓመት በፊቶች በዓል ላይ እንደዚህ ኮንሰርት ይዘጋጃል። ብዙዎቻችን ወጣቶች አብዛኛው ፎከስ የሚደረገው ሶሻል ሚዲያው ራሱ እዛ ነበርና አሁን ላይ እግዚአብሔር ይመስገን በተወሰነ መልኩ ተሻሽሏል። ብዙ ወጣት በቃ ነጠላውን አድርጎ ነው ማታ ወደ ቤተክርስቲያን የሚሄደው። አልፎ አልፎ ነው እንጂ ሙሉ ባይባልም
የሆነ ለውጥ አለ ከበዓል አብዛኞቻችን ይሄ በዓሉን ከምግብ ነክ ነገር እናደርገዋለን። ብዙዎቻችን አሁን በየቤታችንም ያለው ነገር ፎከስ የምናደርገው ይሄ ምግቡ ላይ እና ቤት ውስጥ የሚደረጉት ሴሪሞኒዎች አሉ። ኦፍኮርስ በዓል ነው በነጋታው ምናምን በደንብ መበላት አለበት ምናምን የጾም ነው በዓል ምናምን ስለሆነ ግን ከዛ ውጭ ግን ህይወታችን ማለት ነገ የሚቀጥለው ህይወታችን ነው እንጂ ስጋን በላን እንትንም ያን ያህል ዲፈረንስ ያለው ብዬ አላስብም። ባለችን ነገር ደስ ብሎን ባለችን ነገር እየኖርን ከዛ በኋላ ደግሞ ያለንን ህይወታችንን እንደ ቀድሞ እንዳሳልፍ ነው በጾም በጸሎት በስግደት። ምክንያቱም ለዛች ቀን ብቻ አይደለም ክርስቶስ የሞተው ህይወታችንን ሙሉ ነውና ከዛ በኋላ ያለውን ነገር ህይወታችንን ደግሞ በደንብ መምራት በተወሰነ መልኩ የሆነ ነገር ጋይድ አድርጎን ተስተካክለን እስከ በዓለ ትንሣኤው ደርሰናል። ከዛ በኋላ በዓለ ትንሣኤው ካለፈ በኋላ እኛ ድጋሚ ወደኋላ ጭቃችን መመለስ የለብንም። ታጥበናል። በዳግም ትንሣኤ ተነስተናል። ከተነሳን በኋላ ደግሞ መነሳታችንን አስቀጥለን የበለጠ እየተሻሻልን ወደ እሱ እንድንቀርብ ነው እንጂ የሆነ እንዴት ነው በቃ ቅድም እንዳልከው አንተ ስትነሳ እኛ ሞትን አይነት ነገር ከዛ በኋላ በቃ ሁሉም ጾሙን ጸሎቱን ስግደቱን ይቀርና ብዙ ነገሮች አብዛኛው ነው ከሃይማኖት ምናምን ጀምሮ ብዙ ሰው ስልኩ ላይ ብታዩ መዝሙር ነው መጥሪያው መዝሙር ነው። አብዛኛው ቦታ ላይ ስትሄድ የሚከፈቱት መዝሙሮች ናቸው። ከዛ በኋላ ደግሞ ከትንሣኤ በኋላ ደግሞ በቃ ይበላል ምን ይባላል ብዙ ነገሮች ይደረጋሉ ዘፈን ምናምን እና ይሄኛው የሆነ ልማድ እየሆነ መጣ መሰለኝ አሁን ላይ ማለት እንደ ቤተክርስቲያን አስተምሮ ግን በቃ የሆነ ሰዓት ላይ ገደብ ሆነ ክርስትናችን የሆነ እኛ ሰውነታችን በሊሚት አደረግነው ይመስለኛል። እና አብዛኞቻችን እንትን ማለት ያለብን ነገር እንደውም እሱ ነው በደንብ መሰራት ያለበት። እሺ ተመልካቾቻችን በድጋሚ መተናል። ያው እንዳልኳችሁ ነው ብዙ ሰው ይሄ ክርስቶስ ሲነሳ እኛ የምንወርቅበት ነገሮች በጣም ይበዛሉና ከጾም በኋላ ከጸሎት በኋላ ከትንሣኤው በኋላ ያው በመሀል አሉ እስከ ዳግም ትንሣኤ ምናምን አብዛኛው ሰዓት እስከ ዳግም ትንሣኤ ምናምን ነው በዓል ነው ብለን የምናስባቸው እኛ ብዙዎቻችን በልማድ የመጣ ስለሆነ ከዛ በኋላ የኮንሰርት አለ የሰርግ ወቅት ስለሆነ በዓለም ማምሳ ስለሆነ በቃ ብዙዎቻችን በደንብ ከተቀረጸው ማንነታችን ወጥተን ሌላ ማንነት ፍለጋ እንሄዳለን እና በተቻለን አቅም እንደ ቤተክርስቲያን ልጅነታችን እንደ ወጣትነታችን በነበረው ማንነታችን ብንቀጥል በቃ በዚህ በጾሙ በጸሎቱ በትንሣኤው የነበረው ማንነታችን በበዓለ ሃምሳውም ላይ እሱን እያንጸባረቅን ብንሄድ ዕለት የምናደርጋት ነገር ናት ህይወት እየሆነች የምትሄደው እና አንዳንድ ጊዜ በልማድ ዝም ብለን የምንከተላቸው ነገሮች አሉ። በልማድ የምንከተላቸውን ነገሮች ትተን መለስ ብለን ደግሞ እኔ ማን ነኝ ክርስቶስ ለኔ ነው የሞተልኝ አይደል? ስለዚህ ለእኛ እስከሞተልን ድረስ እኛ ደግሞ እስካለን ህይወታችን ድረስ በደንብ እሱ ላይ መስራት ራሳችን ይሄ የኛ ማንነት የተቀደሰ ማንነት ነው አይደል? በትንሣኤው ድረስ የሚቆም ማንነት አይደለም ያለን። ከዛ በኋላ በእኛ ደም ውስጥ ደምና ስጋችን እሱ ስለሆነ ደምና ስጋችን ማንነታችንን ባናረክሰው ከትንሣኤው በኋላ በዛው ብንቀጥልበት እንትላላችሁ መልካም እኮ አስፈላጊም ነው ግዴታ ነው። ትንሣኤ በተለይ ከሌሎች በዓሎቻችን በተለየ ሁኔታም ደግሞ የሆነ ለእኛም እድሉን የሚሰጠን ይመስላል። ግን እኛ ስላልተረዳ ነው ይመስለኛል አይደል? የገና ጾም ጾመን እንፈታለን። ጾም ሲፈታ ኖርማል ነው። ጾም ላይ የነበረች ብዙ ነገሮች ሲፈታ ልታዩ ትችላለች። ትንሣኤ ላይ ሲሆን ደግሞ ሮብ ዓርብ ይቆማል 50 ቀን እና የሆነ ያቺን 50 ቀን እንደ አንድ ቀን የክርስቶስ ትንሣኤ አድርገን እንድናከብራት ቤተክርስቲያን ስለምታስተምረን እንደ አንዱ የትንሣኤ ቀን እንድናከብረው እና እንድናስበው በሚለው ነው። እኛ ጋር ደግሞ ማለት ሁሉም ነገር ታሪክ አለ። ዝም ብለን መጥቶ አይደለም። አሁን ሮብና ዓርብ የቆመበት ምክንያት በዓለ ሃምሳ የሆነልን እንደፈለግን ልንሆን አይደለም። ማለት ይሄ የወጣ ነገር እንድናደርግ አይደለም። ሮብና ዓርብ ማንጾመው ወይም ደግሞ በዓለ ሃምሳ ስለሆነ ጾም የማንጾመው። በዛ መሀል ግን እኛ በደንብ መረዳት ያለብን ነገር ሙሉ ለሙሉ ከማንነታችን ወጥተን ወደ ዓለማዊ ማንነት እንገባለን ሳይሆን የተሰጠን ምክንያት አለ። እንደዛ ሮብና ዓርብን እንዳንጾም በዓለ ሃምሳውን በደንብ እንድንጠቀምበት የተሰጠን ነገር አለ። እሱ መለስ ብለን ደግሞ ከታሪክ አንጻር ለምንድን ነው የማንጾመው፣ ከዚህ በኋላ ያለው ህይወታችን ከትንሣኤ በኋላ ያለው ህይወታችን እንዴት ነው የሚቀጥለው የሚለውን ነገር ሁላችንም በአጠገባችን ቤተክርስቲያን አለ፣ አባቶች አሉ፣ መጽሐፎች አሉ። ገልበጥ አድርገን ማንበብ ነው በዘልማድ ከምንሄድበት ማለት ነው። ያው ቅድም መጀመሪያ ላይ ስንለው እንደነበረው ይሄ የትንሣኤ ሰሞን ወይም ደግሞ ትንሽ የህማማቱ ሰሞን በደንብ ራሳችንን ወደ ቤተክርስቲያን የምንመልስበት ሞር ከጾም ውስጥ ደግሞ በጣም ኦቨር የሚሆነው የህማማቱ ሰሞን ነው። በተቻለን አቅም ይሄ ዝም ብሎ ልቦናችን ራሱ ይዘናል። ይሄ ዘፈን ለመስማት መጥፎ ነገር ለማድረግ ምናምን ያ ነገር ይዘናል። የህማማቱ ሰሞን
ስለምናውቀው ውስጣችን እሺ ብሎ አይቀበልም። ከዛ በኋላ ግን ደግሞ ትንሣኤ ይመጣል። የትንሣኤ ዕለት እሑድ ትመጣለች። ከእሑድ በኋላ ያለን ማንነታችን ፍጹም 55 ቀን የጾመ ሰው አንመስልም። ተግባባን አይደለ? እንደው ቤተክርስቲያናችን እንዴት ነው አስተምሮቷ ቢባል ብንችል ጳውሎስ ብችሉ እንደሚሆኑ ብሏል አይደለ? ብንችል 365ቱንም ቀን ሙሉ ለሙሉ ራሳችን ለቤተክርስቲያን ሰጠን በጾም በጸሎት በስግደት እንድናሳለፍ ትፈልጋለች። ካልሆነ ግን ቢያንስ እንኳን የአዋጅ ጾሞችን እና የፈቃድ አጽዋማትን እየጾምን በራሳችን ክርስትናችን እንድንቀጥል ነው ቤተክርስቲያን ትመክረናለች። ከዛ ውጭ ያለው ህይወታችን ሲባል ጾምን፣ ከዛም በኋላ ጾም ተፈታ፣ ቅድም እናንተም ስትሉት እንደነበር ክርስቶስ ተነሳ፣ እኛ ወደ መቃብር ሄድን። በቃ ይሄ ነው ላይፋችን። አሁን ያለው ሪያሊቲ ይሄ ነው። ይሄ ነገር ለምን መጣ ደግሞ ብለን ከመነሻው እንደዚህ ብለን ከማውራታችን በፊት ለምን መጣ? አንድና አንድ የዘልማድ ሰዎች ስለሆነ አድርጉ የምንባለው እናደርጋለን። ለምን ብለን ማለት ትርጉሙ አይገባል። እንዲገባንም ስለማንፈልግ ነው። አባቶች ሲያስተምሩ ቤተክርስቲያን ሳታስተምር ቤተክርስቲያን ምላሽ ሳይኖራት ቀርቷል። አንድና አንድ እኛ የማወቅ ፍላጎታችን ዜሮ ስለሆነ ዜሮ፣ ፍጹም ዜሮ ማለት ነው። ማለት በሃይማኖታችን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድና አንድ ልንተችበት የምንችለው ብዛት አለ፣ ነገር ግን ጥራት የለም። በየኢትዮጵያ ማለት ነው እንዳለው ስታት የልማድ አንድና አንድ የመከተል ነው። ክርስትና ክርስቶስን መከተል ነው። ይህ ባለማወቃቸው ብቻ በቃ የሚጸድቁ ይመስላቸው ሰዎች አሉ። አለማወቃቸው ይጠይቃቸዋል። ለመሰለ መጽሐፍ ተጽፏል፣ ከተጠያቂነት አያድንም። ስለዚህ ቤተክርስቲያን እንደምታስተምረን ክርስቶስ የሚፈልገው ምንድን ነው? ኦኬ ሕማማት ላይ ያስታውሳቸዋል አለ፣ እንሰግዳለን፣ እንጾማለን ምናምን። ከዛ ስግደቱ አለ። ከዛም በኋላ ዓርብ ዕለት ደግሞ አለ። እንደው ዓርብ ዕለት ሰሞነ የክርስቶስ ሕማሙን በደንብ ዕለተ ዓርብ ያቺ የቀራንዮውን ዕለት ነው የምናስበው። ገብቷችኋል አይደለ? ያን ቀን ክርስቶስ እንደዛ የከፈለው ዋጋ ለማን ነው? ለምን ከፈለው? እኔና እናንተ ፋሲካ በኋላ እንደፈለግን እንድንዘፍን እንድንጠጣ አይደለም። ለማባረክ ክርስቶስ ዓርብ ላይ የታመመው ሕማም እኛ ዘላለማዊ ሕይወት እንድንኖር። ስለዚህ ይሄ ነገር ደግሞ አልገባንም። ለእያንዳንዳችን ነው። ክርስቶስ በዛ ጊዜ ለነበሩት ብቻ አይደለም፣ ለእኛም እስከ ዓለም ፍጻሜ ላሉትም ጭምር ነው አይደል? ስለዚህ እኛም እንድንኖረው ከዚህ በኋላ የሚመጡትን ምዕመናን እንዲኖሩት የሚፈልገው ምንድነው? ክርስቶስ ያንን ዋጋ ከፍሎላቸዋል። ክርስቶስ እኔ ልክ ከፋሲካ በኋላ ኃጢአት ስሰራ ወይም ደግሞ አልባሌ ቦታ ስውል ጾም ጸሎት ይረስቼ ሃይማኖቴ ስቶ ክርስቶስ ለእኔ ሞተ ዝም ብሎ ይሆናል። ገብቶሃል አይደል? እኔ ጋር ዋጋ እያሳጠሁት ያ ነገር ሕማሙን ታመናና እናለን ግን ውሸት ይሆናል። ስለዚህ ዋናው ትርጉሙ ስላልገባን ተመልሰን ወደ ጭቃው፣ ተመልሰን ወደ ኃጢአቱ፣ ተመልሰን ወደ ዓለማዊ ነገር እንዘፈቃለን። ይችኛዋ ሕማማቱ፣ ጾሙ፣ ጸሎቱ ሊገዳን ማለት ሊገታን አልቻለም። ያ ደግሞ መሰረታዊ ችግራችን ቅድም እንዳልኩተው የማወቅም የመጠየቅም የመመለስም ፍላጎት የለም። ስለዚህ ያው ከዚህ በኋላ የታችን እንዴት እናስተካክለው? ይህ በአፍ ከማለት አድርጉ ስንባል ከማድረግ እንደዚሁ እንደዚህ አትሁኑ ስንባል ዝም ብለን በጨለምተኝነት ዝም ብለን መሄድ አለ። ቤተክርስቲያን የሆነ ነገር ስታስተምር ጆሮአችንን ሰጠን። ብዙ ጊዜ እንደውም እናንሳውና ከትምህርት ጋር አንዴም ከተነሳ አብዛኛው ጊዜ ሰንበት ተማሪዎች ጋር የሚነሳ ትችላል። ጉባኤ ላይ እንዘምራለን፣ ወረብ እናቀርባለን። ልክ ለመምህሩ ማይክ ሲሰጥ ሰንበት ተማሪ መባል ተሸክሙ ይላል። ለምን እንግዲህ አስብ፣ አገልጋይ የተባሉ ሰንበት ተማሪ ቁጭ ብሎ የማይማር ከሆነ እናቶችና አባቶች ናቸው ያው የትም ስለማይሄዱ ቁጭ ብለው እንትን እንዳሉ ልጆች ይሯሯጣሉ። በዛ መሀል የሚዘረው ቃል እግዚአብሔር ይደርሳል። ከዛስ በኋላ የሆነ ነገር አድርገህ ሲባል ዜሮ እንሆናለን ማለት ነው። ሃይማኖታችንም አይጠቃት ነው። ስለዚህ ሁልጊዜ ቤተክርስቲያን ታስተምራለች፣ ሁልጊዜ እግዚአብሔር ይጠራል። እግዚአብሔር በምን መንገድ እንደሚጠራ ነው ግን ጆሮ ሰጥተን ስለማናዳምጠው ሕማሙ ዜሮ ይሆንብናል። ለእኛ የተከፈለው ዋጋ ዜሮ ይሆንብናል። ክርስትናችን ዜሮ ይሆንብናል። አገልግሎታችን ዜሮ ይሆንብናል። ከዛም በኋላ ሁሉም ነገር ይሄ ውሃ ቅዳ ውሃ መልስ ይሆናል። የምናገለግል የምንኖር ይመስለናል፣ ግን የለንም ማለት ነው። ስለዚህ ያው ክርስትናችን እንዲሻሻል የምንፈልግ ከሆነ አንድና ልባችንና ጆሮአችን አንድ ላይ ገጥመን ወደ እግዚአብሔር መስጠት ነው። እኔ ደግሞ በተጨማሪ ማለት በዓለ ሃምሳ ላይ ጾም ይችላል። ምን ሊጾም ይችላል? ንስሐ ከገባ ቀን ላይ ተሰጣ በዓለ ሃምሳ ላይ ጾም ላይሰጥ ይችላል። እንደ ቤተክርስቲያን ስርዓት ጾም ይሰጣል። አላይሰጥም ነው ነገር ግን እስኪ ንስሐ እኔ ታይም እንዳለ ነው ማለት እንትን ነው እኮ አሁን በህግ ደረጃ ቤተክርስቲያን ራሷን የቻለ ህግ አላት፣ መዋቅርም ስርዓትም አላት። ግን መልካም የሆነ በጎ የሚባሉ ነገሮች አትርፈህ ጨምረህ ብትሰራ በረከትን እንጂ ሌላ ነገር አሁን የትሩፋት የሚባሉ ጾሞች አሉ። ለአንተ ለራስህ የምበለጽግበት ወይም ከፈጣሪ ጋር የምትገናኝበት ሲሆን ትችላለህ። ይሄ ግን በጀማ የለውም። በቃ እንዲህ የጀማ ስል ወይም ደግሞ ሂዳ እንደዚህ እንደዚህ ምናምን በደስታው የደስታ ቀን በነገራችን
ክርስቶስ መነሳት ደስታ ስለ እንድንጨፍር እንድንዘል ምናምን ያለው ቅድም እንዳለችው ግን ትንሣኤውን እያሰብን መነሳት የክርስቶስና ስለ የኛ መነሳት ከሲኦል ወደ ገነት መግባታችንን እያሰብን በደል አይደል የተሻረለ በመስቀል የሁሉም ነገር ነው የተሻረለ ቤዛችን እንሌላ መስቀል ላይችን ነው በላይታችን ነው እንዲህ በመስቀል ላይ የተሰራው እንዳለ ሁሉ ድምሰስን ያደረው ከዚህ በፊት የነበረው ሁሉ አጥፍቶ ከሲኦል ወደ ገነት ነው የሚመለሰውና ይሄን እያሰብን ራሳችን ለትሩፋት ማለት በራሳችን ፍቃድ ማንም ሳይንስ ብንጾም በራሳችን ላይ ቅድም እንዳልሽው በረከት መጨመርም ደግሞ ከፈጣሪ ጋር መገናኘት ይሆናል። መሳመጋት ይቻላል። እሱ ነገር ላይ እንደማይቻል ነው የማውቀው። ይሰጣል ግን ራስ በፍላጎት ማለት በመስጠት በቀንና ደረጃ በቀንና ሲሆን ራስ ለምሳሌ አንቺ በቀን 3 ትበይ ከነበረ አመጋገብሽ አመጋገብሽን መቅጣት የሆነ የሚደረጉትን ስርዓቶችን ማድረግ በራስሽ መንገድ ነው። አሁን እሱ እንትን ስለሚሆንብን አይመስላችሁ? ማለት አሁን እንደዚህ ይጾማል አይጾም እንትን ይሆናል እንትን አይደረግም ምናምን የሚባል ነገር እንደ ቤተክርስቲያን እንደ አንድ ለቤተክርስቲያን ወይ ደግሞ ለእኛ ሲመጣ ስራ ይመስለናል መሰለኝ። ጾሙ መስገዱ እስከ 9 ሰዓት ጾም አረን እስከ 6 ነው ጾም ያ ነገር ስራ ይሆናል። ብዙ ሰዎች የሚመጡት በነገራችን በዚህ ምክንያት ቤተክርስቲያን እኮ እንዴት አበዛለች እንዴት ትላለች። ይሄ ማለት ለምን ስለበዝ ይሄ ማለት እኮ ራስን ጠብቅ ነው። በጤና ደረጃ እንኳን ስንመጣ የሚጾምና ጸጥ ብሎ የሚበላ ሰው እኩል አይደለም። በሕክምና ደረጃ ሐኪሞች ይላል ነበር አጠገብ ያለ ማለት ጸጥ ብሎ መግበስበስ ራሱ ጥቅም የለውም። በሕክምና ደረጃ ምን ያስፈልግ ነገር አለ። ስለዚህ ያስፈልጋል ባላንስ ያደርጋል ነው ነገር ይሁንና አንድ ሰው ራሱ ጸጥ ብሎ ባላንስ ሳይሆን የምናገኛቸው የምንበላቸው ነገሮች በጣም ለኛ ፋቲማ ነገሮች አይደል? እሱ ነው ሐኪም ቤት ስለሆነች ምንም ሐኪም ቤት ሌላ ጤና ባለሙያ ማማከር ምናምንም አይጠበቅብንም። ግን እኛ እንዳላችሁት የምንረዳበት ነገር አብዛኛው ያው ሃይማኖት ተኮር የሆነ ነገር ተኮር ስለሆነ ጾም፣ ጸሎት፣ ስግደት ምናምን ሲበዛ ታበዛለች ወደሚለው ለእኛ መሆኑን ቀርና የነሷ ታበዛለች። ያው እኛ ላይ የሚወጣ ህግ እኮ ነው። አሁን ቤተክርስቲያን ህጉ እኛ ላይ ነው የምተገብረው። ግን ደግሞ ብንሰራውን ብንጠቀመው እኛ ላይ ነው። ግን ደግሞ ሌላ ጋር ስቴጂ እንደፈለገ ይሆናል፣ እንደፈለገ ነፃነት አለው። ግን ያ ነፃነት ደግሞ ዞሮ ይጠቅማል ወይስ አይጠቅምም? ነፃነት ያው ትርጓሜው ሌላ ስለሆነ ነው። ነፃነት አለው ማለት አንችልም። ለታቻላለ ነፃነት ስለ እኛ ከተከለከለው ነገር ነው ማለት እሱ ነው። አሁን ንጉሥ ምንድን ያለው ህግ ለመንገድ ይብርሃን ብሎናል። ህጉን ጠብቀን ልንጸድቅ ነው። ህጉን ይጠብቀን ስለታራሱ ገብቷቸዋል ማለት ያልገባን ነገር ምንድነው? እኔ ቤተክርስቲያን የምታስቀምጠልኝ ጾም ስትለኝ ጸልይ ስትለኝ ስጋር ስትለኝ እኔ ጾሜ ጸልዬ ምን ብዬ ሰግጄ ልጸድቅበት አይደለም። ያንን ህግ ስጠብቅ ግን ወይም ደግሞ ያንን ስርዓት ስጠብቅ እኔ የምጠቀመው ስጾም ስጸልይ ስሰግድ ከማን ጋር የምገናኘው ከፈጣሪ ጋር ነው። እንደፈለግኩ እንዝላል ደግሞ ስሆን ከፈጣሪ ጋር ማለት የበዓለ ሃምሳ ተብሎ መንፈሳዊ ይዘቱን ለምን እንተዋለን? ለምን አይቀጥሉም? ህይወታችን ላይ ለምን እኛ ነገ እንሙት ከነገ ወዲያ እንሙት አሁን እንሙት መቼም አንቀውም አይደል? ሰው አሟሟታችንን ለማሳመር ለምንድን ነው ይሄ የዕለት ህይወታችንን ማይኖረው? ላይክ ለኔም ጥያቄ ነው። ለምን ይሄ ህይወት አይደገም? አልተለማመድ ነው ይመስለኛል። አሁን ችግራችን ያለው እዚህ ጋር ነው። የልምምድ ችግር አለብን። ስለዚህ አሁን ከልማድ እንውጣ፣ ወደ ትክክለኛው አስተምሮና የቤተክርስቲያን ድምፅ እየሰማን ወደ ህይወት እንምጣ ነው ሀሳቡ አይደለም። ስለዚህ ከዚህ በኋላ ላለውን ጊዜ ለቀረን ጊዜ እኛን ቤተሰቦቻችንን ይሄ በዓለ ሃምሳ ከክርስቶስ ጋር የምንነሳበት ነው። ነፍሳችንን የምናደንበት ነው። ከስጋችን በላይ ለነፍሳችን በደንብ በቃ የተከፈለልን ዋጋ የምናስብበት ወቅት ነው መሆንም ያለበት። ደግሞ ቤተክርስቲያንም የምትነግረን እንደዛ ነው። ቅዳሴ ላይ እስኪመስለን ድረስ በቃ ቤተክርስቲያን የማይካሄድበት ወቅት ነው። በነገራችን ስርዓቱ ነው የተቀየረው። ስርዓቱ ስለዚህ ሰዓቱ የተቀየረ እንጂ ሙሉ ስርዓቱ አለ። ቤተክርስቲያን ሁሉ ነገር እኮ ሲጀመር ተቋርጦባትም ተጓሎባትም አያውቅም። ስለዚህ እኛንን አሁን አጠቃቀሙን ያልቻልንበት የክርስቶስን ትንሣኤ እያሰብን ከመንፈሳዊ ህይወታችን ደግሞ ርቀናል። ስለዚህ በልማድ ሊሚት መለስ የልምምድ ችግር ስላቀን የእውነት ነው ማለት በደንብ ሰው የምንኖርበት እንጂ ወደታች ወደ ተሳነት ባህል የሚሄድበት በጣም ውበት የሚያሳንተን እንነሳለን። እንግዲህ ምግብ ነው የሚታየው። ትንሽ ደከም ስንል ምግብ ነው የሚታየው። ላፊ ነገሮች እናደርጋለን። አልባሌ በጣም ይገኛለን። ያው ማታችን አስነው ደስ የሚለው ነገር ሞራላችን እስከ ጥግ ነውና አናፍርም፣ አንሸማቀቅም። ደስ የሚለው ኃጢአት እንኳን ስንሰራ እንደው ከዚህ እንትን በለና ኃጢአት ስንሰራ እንኳን ፕሊዝ ተደብቀን እንስራ።
ቢያንስ ለሌላ ሰው እንኳን መጥፊያ መሆን ይችላል። ገብቷችኋል? እሱ እኮ የተባለ ለምን እኔ ኃጢአት ስሰራ የሆነ ሰንበዲ እኔ ላይ ጣቱን ሲጠቁም እሱም በተዘዋዋሪ ማለት እየወቀሰኝ ነው። ገብቷችኋል? እኔም ወድቄ ያንንም ሰው ይዤ ሊወድ ሰው መታረፍ። ስለዚህ እንደዛ ከሚሆን የምንሰራቸውን ነገሮች አንዳንድ ጊዜ ቆም ብለን ማሰብ ነው። ከእንስሶች የምንለየው እኛ ምንድነው ይሄ ማገናዘብ ይባል ነገር ማሰብ ይባል ነገር በዘፈቀደ እንደተሳሰብ መኖር ያለበት እግዚአብሔር እንደው ይፈልገው። ለምንድነው ሲጀመር ክርስትና ራሱ በቃ ቅድም እንዳልኳችሁ ምንም የሚገባን ነገር ስለሌለ 40 ቀን ልክ የክርስቶስን ፊልም እናያለን፣ ለአንድ ሰዓት ምናምን ነገር እናለቅሳለን። ከዛ በኋላ እኛ ለራሳችን እንዳለቅስ ነው የሚመስለው። በቃ ከዛ በኋላ እንነሳለን ይላል ጭራሽ። ስለዚህ ቤተክርስቲያን ምንድነው የምታስተምረው ብለን በደንብ ጆሮ ሰጥተን ማዳመጥ መቻል አለብን። እንዴት መኖር እንዳለብን ያው ክርስትና ውጤት ሳይሆን ሂደት ነው። በቃ ለምን ዛሬ እንወድቃለን ነገ እንነሳለን። ያው መጽሐፉ እንደሚለው ጠላት ደስ አይበልም በወድቅም እነሳለሁ አይደል? በቃ እንወድቃለን። መውደቃችን ኦብቪየስሊ ችግር የለውም፣ ግን ወድቀን መርዳት የለብንም። ይሄ ክርስትና አንድ ፓርታችን ስለሆነ ማለት ነው። ለክርስቶስም ያንን ወድቀን እንዳንቀር ነው ያልሳል። ወድቀን ነበረ አንስቶ። ስለዚህ ክርስቶስ እኔ በልቤ ውስጥ ሁልጊዜ ሕማሙን እያሰብኩ የአርባ ሳይሆን ሁልጊዜ ሕማሙን እያሰብኩ ለእኔ ከፈለልኝን ዋጋ ሳስብ ያን ጊዜ ምንድን ነው አጹም አትጸልዩ እንኳን የሚባልበት ጊዜ ሲመጣ በግድ ተደብቀን እንጾማለን፣ እንጸልያለን። እንደ ሰለስቱ ደቂቅ በግድ አድርጉ አታርጉ የተባለውን ነገር እኛ ግን መንፈሳዊነታችን ላይ ጠንካራ ነው ሲገባን እስከሚገባን ግን እሺ ስለ ስያሜ ታውቃላችሁ? ስለ ስም አረ ፋሲካ እና ትንሣኤ እንደምንለው በዕለቱ ላይ በነዛ ስም አላቸው። ይሄን አንተ ተቆንጠጣል ከሰኞ ጀምሮ ከህማማት አይደለም ጀምሮ የህማማት ራሱ ሰኞ፣ ማክሰኞ፣ ሮብ፣ ዓርብ ያለ ስያሜ ያለው ድጋሚ ትንሣኤ ደግሞ እስከ ዳግም ትንሣኤ ደግሞ ምን ናቸው? እኔ እኮ አላውቅም። ማዶት እሺ፣ ቅድስት አዳም አለ፣ ቅድስት አለ፣ ሁለተኛ ቅድስት የለም። ቤተክርስቲያን አለ፣ ቤተክርስቲያን ዓርብ ናት። እሺ፣ ዓርብ ናት። ዛሬ ደግሞ አዳም ቶማስ አለ፣ ሮብ ደግሞ ቶማስ አለ። ቶማስ እንግዲህ ነው ዳዊት ሳይታከብት ዘመድ ጥየቃ ነው። አክፋይ ባለ ያለ ዘመድ ቤት ብዙ ጊዜ ምናምን አምሽ የምትሄጂው ዘመድ ጠየቃ እንጂ የሆነ ስንት ነው ዳግማ ትንሣኤ ላይ ዘመድ ጥየቃ ስንሄድ ግን ዳግማ ትንሣኤ በብዛት የምንጠቀመው ከሐዋርያት ውጭ እንደኛ እንደ ኢትዮጵያውያን ዘመድ ጥየቃ ትዳር ያላቸው ሰዎች በተለይ ባለ ትዳሮች በዘም እያዘበት ለማግባት ይከሰልኝ በአና ምሳሌ እውነት ነው። የሰርግ በጣም እንደ ጥር 2 ወር ሙሉ ሰርግ ነው ማለት ያው እንግዲህ ግን የሰርጉት ነው። ያው ቅድም እኮ ካለው ውስጥም እሱ ነው ማለት የሆነ የራሳችን ደስታ። በእርግጥ በቤተክርስቲያን የሚደረግ ሰርግ ራሱን የቻለ በረከትም የዚህ ወቅትም አንድ አካል ሊሆን ይችላል። በዓለማዊም ግን እቺን ወቅት የምንፈልጋት በደንብ እንትን ስለሆነች ይመስለኛል። በዓለማዊ ክፍል ስለምትሆን ባለቤት በጋብ ጥሩ ነው። ራሱ ይችላል በነገራችን ጋብቻ ላይ ጥሩ ነው ሳይሆን ግዴታ ነው። ኦርቶዶክሳዊ ሆኖ ከቤተክርስቲያን ስርዓት ውጭ መጋባት ማለት ሌላውስ አሁን ጋብቻ ላይ ገባ ስለሆነ እናቆመውና ራሱ ይችላል ጋብቻ ላይ እናመጣለን። ቀጣይ ጋብቻ ላይ ራሱ በሌላ ቀን ላይ ወይ ቀጣይ ላይ ፋሲካ እግዚአብሔር የሰጠለኛ ፋሲካ አለ አይደለ? እኛ በምንድን ነው ለእኛ ፋሲካችን ምንድን ነው? ወደ እሱ መቅረብ በተቻለን አቅም መጠጋት ብንችል ደግሞ ስጋውን ደግሞ እየተቀበልን ይሄ ስሩ ፕሮሰሳችንን ብናሳምረው መጨረሻ ላይ ነው የኛ ፋሲካ። በእርግጥ አሁንም ፋሲካችን ነው። እኛ ደግሞ መጨረሻችን ይሄ ስንሞት ነው የኛ ፋሲካ አይደለም? እንደ ሰውኛ ስናስበው ያችን ፋሲካችንን ለማሳመር እለት እለት የምናደርጋትን ነገሮች ብናይ እና ተመልካቾቻችንን
ያላችሁን ሀሳብ ኮሜንት አድርጉልን። እናንተ እንዴት ነው የምታሳልፉት በዓለ ሃምሳን? ከዛ ከዳግማ ትንሣኤ በኋላ ራሳችሁን መለስ ብላችሁ ገምግሙበት እንላለን። በዚህ ላይ አንድ ነገር ጨምራችሁ ነው ቅዱስ ጎርጎርዮስ ዘንዚናዙ ስማተከለኝ በሱ ላይ ፋሲካ ብሎ እንደያዘ እኛው ፋሲካ ወይም ደግሞ ትንሣኤ እንደምንለው ነው ስያሜ አላቸው ሰጥቷቸዋል። የዕለታት ንግስት ይላታል። እቺ ዕለቷን ትንሣኤ ነው ብቻ የዕለታት ንግስት ይላታል። ማለት ከሁሉም የተለየች ንግስት የሆነች ክርስቶስን በቃ ትንሣኤያችንን ያሳየበት ስለሆነ በዛ ስያሜ ሰጥቷል። ሌላ ደግሞ ከበዓላት የበለጠች በዓል ከሁሉም በጣም ብዙ በዓላት ከሁሉም የበለጠ በዓል ይሄ ነው። ለምን ሁላ ቢባል ህይወቱን አሳልፎ ሰጥቶ እስከ መነሳት ይደርሳል አይደል? ዓለም ከመፍጠሩ እኮ ዓለም የዳነበት ጥበብ ይበልጣል የሚባል ተወልዶ በጠባብ ደረት በአጭር ቁመት ምናምን ተወስኖ አምላክን ያህል ነገር ማንም ያላደርገውን ማንም የማያደርገው እስከዛሬ የትኛውም የሃይማኖት መስራቾች ይታያል ተወልደው ምናምን ልናያቸው እንችላለን። የተወለዱበት ግን አወላለድ የተለየ እንደ ሰው ያልሆነ የእሱ ግን ያልሆነ እንደ ሰው ያልሆነ ማለት ከድንግል ማርያም ቢወለድ ከወንድ ያደለ ከአብ ቢወለድ ከሴት ያልተገኘ እንደዛ ሆኖ ተወልዶ ሞት ቢቀምስ ሞት ያላሸነፈው ወይም ልትይዘው ያልቻለችው አምላክ በመሆኑ በእንደዛ ከበዓላት ሁሉ የበለጠ በዓል ያለው ለዛም። ሌላ ደግሞ የክብራችን ከክብር በላይ የሆነ ከክብር ሁሉ በላይ እና አንዳንዴ በጣም ይገርምኛል። ሌላው ደግሞ ቅዱስ ቄርሎስ ዘኢየሩሳሌም ቅዱስ ቀናችን ይባላል። የፋሲካን ባሎች ሌሎቹ እንግዲህ ምን እንደዛ አለችው ተንከባለ ለምን እኛ ጋር ይጠራል በሚል ሁላ አስቤ ነበር። ታሪክ ላይ ሲነገር ሊጠራ ይችላል። ያው የተለመደውን ቃል ይዘን ስለምንሄድ ነው ይኖረዋል። ያው እነሱም አባቶች ያደረሱልን ዛሬ የምንጠቀምበት። ስለዚህ ከዛ ውጭ ያልሆነ ነገር ያለንን በደንብ እንያዝ ለማለት እንፈልጋለን። ውድ ቤተሰቦቻችን እንግዲህ ዛሬ ስለ ትንሣኤ በጣም ጥቂት ሀሳቦችን ነው አንስተናል ብለን የምናስበው። እናንተ ጋር ያሉ የቀሩ ሀሳቦች ካለ ኮሜንት ላይ ያስቀምጡልን። ቻናላችንን ሰብስክራይብ፣ ሼር እያደረጋችሁ ደግሞ እንድታበረታቱን እንጠይቃለን። ሳምንት በሌላ ርዕሰ ጉዳይ እና በሌላ ሀሳብ እንገናኛለን። ያው ለዛሬ እንዳልነው ቅድም ያው ፈቃደ እግዚአብሔር እንላለን። እግዚአብሔር ሁሉ ይፈቅዳል። ያው የእኛን ደግሞ አቅማችንን ጨምረን ወደ ተሻለ መንገድ ወደ ተሻለ በዓለ ሃምሳና ወደ ተሻለ ፋሲካ እግራችን እንዲመራ ያው ራሳችንን ጥረት እና እግዚአብሔር አምላክ ይጫወትበት።